የአምቦ ዩኒቨርሲቲ የሞራል ውድቀት። የእውቀት ማዕከላት ወይስ የጽንፈኞች መንደር? በአምቦ ዩኒቨርሲቲ በአደባባይ የተነፈገው የተማሪ ሁዳ በቀለ ክብር። ዩኒቨርሲቲዎች ከስያሜያቸው ጀምሮ ዩኒቨርሳል የሆኑ ዘር፣ ሃይማኖት እና ጾታ ሳይለዩ የሰውን ልጅ በእውቀቱና በብቃቱ ሜሪት ብቻ የሚመዝኑ የፍትህና የምክንያታዊነት ማማዎች መሆን ነበረባቸው። ነገር ግን በሀገራችን የከፍተኛ ትምህርት ተቋማት ቀስ በቀስ በጽንፈኛ ሃይማኖተኞች እና ጠባብ ብሔርተኞች እጅ እየወደቁ ተቋማዊ ትርጉማቸውን አጥተው የጥላቻ ማስፈጸሚያ እየሆኑ መምጣታቸውን በአምቦ ዩኒቨርሲቲና በአዲስ አበባ ዩኒቨርሲቲ የምረቃ መድረክ ላይ የተፈጸሙት አሳፋሪ ድርጊቶች ቁልጭ አድርገው ያሳያሉ። እህታችን ሁዳ በቀለ ከእስልምና በፊት መቅደስ በቀለ ትባላለች። የ12ኛ ክፍል ተማሪ እያለች እስልምናን በራሷ ምርጫ ተቀብላ ዩኒቨርሲቲ ከገባች በኋላ የትምህርቷን ጫና ተቋቁማ በዲናም በትምህርቷም ያደገች የዲሲፕሊን እና የልህቀት ተምሳሌት ናት። በአምቦ ዩኒቨርሲቲ የሙስሊም ተማሪዎች ጀማዓ ትምህርቶችን በሚገባ የተከታተለች፣ ቁርአንን ከንባብ አልፋ እስከ ሂፍዝ የደረሰች እና በጀማዓውም የላቀ የእውቅና ስጦታ በዘንድሮ የአምቦ ዩኒቨርሲቲ የምረቃ ሥነ ሥርዓት ላይ በአነስቴሲያ ዲፓርትመንት 3.93 ክሪፒያ በማምጣት አስገራሚ ድሎችን አስመዝግባለች። የአላህ ፍቃድ ሆኖ ሁዳ ያስመዘገበቻቸው የልቀት ማዕረጎች። በአጠቃላይ አምቦ ዩኒቨርሲቲ ከፍተኛ ውጤት አምጪ፣ በጤና ሳይንስ ኮሌጅ ከፍተኛ ውጤት አስመዝጋቢ፣ በአነስቴሲያ ትምህርት ክፍል ከፍተኛ ውጤት አስመዝጋቢ፣ ከሴት ተመራቂዎች የላቀችው ተማሪ፣ ከወንድም ሆነ ከሴት ተመራቂዎች የአንደኛ ደረጃ ቶፕ ስኮረር ባለቤት፣ የዓመቱ የወርቅ ሜዳሊያ ተሸላሚ። ነገር ግን ምረቃው ላይ አንድ ዘግናኝ የመዋቅር መድሎ ስትራክቸራል ዲስክሪሚኔሽን ተፈጸመ። ይህን ሁሉ ማዕረግ ያጠለቀችው የአንደኛው ተማሪ የሁዳ ስም ሆን ተብሎ ከመድረክ ተሰረዘ። ከእርሶ በታች ያመጡ ተማሪዎች በአደባባይ ስማቸው እየተጠራ ሲሸለሙ የእርሷ የወርቅ ሜዳሊያና ክብሯ በአደባባይ ተነፈ። ይህ ለምን ሆነ? አእምሮ ያለው ሁሉ መልሱን ያውቀዋል። ምክንያቱም የሁዳ ሃይማኖታዊ ማንነት የለበሰችው ሂጃብ፣ ኒቃብና ከስሟ ጀርባ ያለችው መቅደስ በቀለ የሚለው ማንነቷ ከእስልምና ጋር መጣመሩ ለአንዳንድ ጽንፈኛ ዩኒቨርሲቲው አመራሮች የአእምሮ እከክ ስለፈጠረባቸው ነው። አንድ በአደባባይ የተገፈፈ ክብር በጓዳ አይመለስም። ሁዳ ጉዳዩን ተከታትላ ቅሬታ ካቀረበች በኋላ ዩኒቨርሲቲው ስህተቱን ለማድበስበስ ሲል ሬጅስትራር ቢሮ ውስጥ አንደኛውን ሜዳሊያ ሰጥቷታል። ይህ ከስህተትም በላይ የወንብድና ጥግ ነው። አንድ ተማሪ ለዓመታት ለፍታ እንቅልፍ አጥታ ያመጣችው ውጤት ትልቁ ስጦታው ቤተሰቦቿና ጓደኞቿ ባሉበት በአደባባይ የሚደረግላት የእውቅና ክብር ነው። በአደባባይ የተገፈፈ ክብር በሬጅስትራር ጓዳ ውስጥ በድብቅ በሚሰጥ ሜዳሊያ አይካስም። ዩኒቨርሲቲው ስህተቱን አምኖ በይፋዊ ደብዳቤና በአደባባይ ይቅርታ ሊጠይቃትና በክብር እውቅናዋን ሊመልስላት ይገባል። ሁለት ተማሪ ሁዳ በዩኒቨርሲቲዋ ሴት ተማሪዎችን ሆነ ወንድ ተማሪዎችን አስከትላ አጠቃላይ አንደኛ ቶፕ ስኮረር ናት። በመሆኑም ከላይ የተዘረዘሩት ማዕረጎች፣ የዩኒቨርሲቲው ዋንጫ፣ ሜዳሊያዎችና ሽልማቶች በአደባባይ ሊበረከቱላት ይገባ ነበር። ዩኒቨርሲቲው ግን ጓዳ ውስጥ ደብቆ የሰጣት አንዱን ሜዳሊያ ብቻ ነው። የላቧን ውጤት፣ ዋንጫዋንና ሌሎችን ክብሮቿን የነጠቀው ማን ነው? 3 ከፍተኛ የትምህርት ተቋማት የሀገርን የነገ ተስፋዎች የሚቀርጹ ፋብሪካዎች ናቸው። አንድ ዩኒቨርሲቲ ውስጥ ያለ አመራር በግል የሃይማኖት ጥላቻውና ብሔርተኝነቱ ተነድቶ የተማሪዎችን ውጤትና ክብር እንደፈለገው ሲዘርፍ የሚመለከተው የትምህርት ሚኒስቴር ለምን ዝም ይላል? መንግሥትስ እንዲህ ያሉ የትምህርት ተቋማትን ገጽታ የሚያረክሱ ሙስሊም ጠል ኢስላሞፎቢክ አሰራርን የሚያነግሱ ደናቁርት አመራሮች ላይ ለምን እርምጃ አይወስድም? በእውቀት መመዘን ያለበት ምሁራዊ አውድማ በሃይማኖት ጥላቻ ሲለካ ማየት የሀገር ውድቀት ነው። እህታችን ሁዳ አንቺ የኛ ጀግና ነሽ። የደናቁርት አድሎ ያንቺን ብርሃን ሊያጠፋው አይችልም። ትልቁ ሜዳሊያሽ ያለው አምቦ ዩኒቨርሲቲ ሬጅስትራር ቢሮ ውስጥ ሳይሆን ፍትህን በሚወደው በሚሊዮኖች የኢትዮጵያ ሙስሊሞችና ሚዛናዊ ዜጎች ልብ ውስጥ ነው። ፍትህ ለሁዳ በቀለ። በከፍተኛ ትምህርት ተቋማት የሚደረግ የሃይማኖት መድሎ ይቁም። በጋራ ሴኩላር መድረክ ላይ ስልታዊ ጠመቃ የሚያደርገው አዲስ አበባ ዩኒቨርሲቲም ስህተቱን እንዲያርም ይደረግ የምትሉ ኮሜንት ላይ ሐሳባችሁን አስቀምጡ።